ሰላም እንዴት ናችሁ? ደህና ናችሁ ወይ? አለው ይመስገነው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቀደም ዩቱብ ላይ የሆነ ፖስት የተደረገ ቪዲዮ አይቼ በጣም ነበር ስደመም የነበረው በነገራችን ላይ እና የሰው ልጅ ሰርቶ ደክሞ የላቡን ሲያገኝ ደስ አይልም? እጅግ በጣም ደስ ይላል። እና ምን ልላችሁ ነበረ የተንቢ የሆነ ቪዲዮ ፖስት አድርጋ አይቼ በጣም ነው ደስ ያለኝ፣ በጣም ማለት ነው። በነገራችን ላይ የተንቢ በጣም እጅግ በጣም ጎበዝ የምትባል ልጅ፣ ድሮ ላይ የመዳም ቅመም የነበረች አሁን ላይ በሀገሯ ኮራ ዘና ብላ የምትሰራ ልጅ እና ከራሷም አልፋ ተርፋ ለሰው ሁላ የምትበቃ እጅግ በጣም ጎበዝ ታታሪ ጀግና ሴት ነች። ጀግና ስላችሁ ጀግና። ምክንያቱም አረብ ሀገር ሰርታችሁ ገብታችሁ ኢትዮጵያ ላይ የራሳችሁን የሆነ ነገር ስትከፍቱ ወይም የራሳችሁ የሆነ ነገር ሲኖራችሁ አይምሯችሁ ያርፋል፣ ደስተኛ ትሆናላችሁ። ራሳችሁ ብቻ አይደላችሁ፣ በነገራችን ላይ በማህበረሰቡ ሁሉ ደስተኛ ነው የምትሆኑት። ማህበረሰቡ ደስ ይለዋል። ጓደኛ፣ ዘመድ፣ በጣም ብዙ ሰው እንዲህ አልፎ ተርፎ ደግሞ ጭራሽ ማናቃት፣ አሁን ለምን እኔ አላቃትም በነገራችን ላይ እና የማያውቃት ሰው እንኳን እሷን መማሃሪያ ያደርጋታል። እጅግ በጣም አሪፍ ነው፣ ደስ የሚል ነው። ቤት አላት፣ የሚገርም ቤቷን ውስጡን አይቻለሁ። እጅግ በጣም ደስ የሚል በነገራችን ላይ ዩቱብ ላይ ነው የሚያየሁት እና በጣም ጎበዝ ነች። በቃ ጎበዝ ልትበረታታ የሚገባት አይነት ልጅ ነች። ድሮ መዳብ ቤት እየነበረች ስትሰራ ስታጸዳ የሆን ነገር ስትኮተኩት በጣም ጎበዝ ነች፣ ታሳየናለች ዩቱብ ላይ እና ግን ወጥራ ሰርታ ደግሞ አገሯ ላይ ገብታ አሁን ለቤተሰቦቿን ታስደስታለች። ከቤተሰቦቿ ጋር አብራ አንዳንዴ ለመዝናናት ትወጣለች። እኔ ዋው እግዚአብሔር ነው ብላችሁ እጅግ በጣም ነው የኮራሁባት እና እድሜያችሁን አረብ ሀገር ለምትጨርሱ ሴቶች ነው ይሄን የምለው። ምክንያቱም ስሩና የተወሰነ አመት ስሩና ወስናችሁ ገብታችሁ የኔ የምትሉትን ነገር ግዴታ መስራት አለባችሁ። በቃ በእርግጥ እጅግ በጣም ዶላር እየጨመረ ነው የሚሄደው እለት በእለት ቀን በቀን በወር ውስጥ ታገኟላችሁ አውቃለሁ። ግን ምንድነው ካልወሰናችሁ የዛሬ 3 አመትም 4 አመትም እዚህ ብትቀመጡ የዛሬ 3 አመት ዛሬ ላይ የምትልኩት ብርና የዛሬ 3 አመት የምትልኩት ገንዘብ ለውጥ አለው፣ በጣም ለውጥ አለው። ግን ምንም ዋጋ የለውም፣ ምንም ማለት ነው። እና የዛሬ 3 አመት ገብታችሁ የምትሰሩትን በዚህን ሰዓት ገብታችሁ ብትሰሩበት ታተርፉበታላችሁ እንጂ አትከሱ። ምክንያቱም ከዛሬ 3 አመት በላይ ዶላር ቢጨምርም ኑሮ እየጨመረ ነው የሚሄድ፣ ገብቷችኋል። ለዛ ተርፍ ይኖረዋል ብዬ አላስብም። እና ምንድነው ወጥራችሁ ስሩና ለተወሰነ አመት ከዚህ እስከዚህ አመት መስራት አለብኝ፣ የዚህን አመት ብር ቢኖረኝ ኢትዮጵያ ላይ እኔ እንዲህ አይነት ስራ ሊያስጀምረኝ ይችላል ብላችሁ ካልገባችሁ እንትን አትሉም። በነገራችን ላይ በዚህ መንገድ ሀበሻ የሚያልፍ ካገኘው የሆነ ስጦታ አስጣለሁ፣ እያየሁኝ ነው ቀስ እያልኩና እና ወስናችሁ ገብታችሁ የኔ የምትሉትን ስራ ካልሰራችሁ ለውጥ አታገኙም። ምክንያቱም የተንቢ ብትሰራ እስካሁን በጣም ትሰራለች፣ እጅግ በጣም ጥሩ ብር ወይም ጥሩ የሚባል ገንዘብ ታስቆጥራለች። ግን እዚህ ከምታገኘው በላይ ደግሞ ኢትዮጵያ ሂዳ የምታገኘው ገንዘብ ይበልጣል። እረፍት ታረጋለች፣ ቤተሰቦቿን ታያለች፣ ናፍቆት የሚባል ነገር ይቀንሳል። ይሄው እዛም ወጥራ እየሰራች ነው፣ እጅግ በጣም ጎብዛ ማለት ነው። እና አንድም አለች እዚሁ አረብ ሀገር ናት። ግን ለሚቀጥለው ጊዜ እሰራላችኋለሁ ሌላዋን በቃ 1 2 3 ሰዎች ምናምን እዚህ አረብ ሀገር መጥቶ የተለወጡትን በጣም የሚገርሙ ሴቶችን እነግራችኋለሁ። እና የተንቢ ስትመለከቱ የተሻለ ነገር እንዳለ አስቡ፣ የተሻለ ነገር እንደሚሰራ እርግጠኛ ሁኑ። ሲጀመር እሷ ጎበዝ ስለሆነች ነው። በነገራችን ላይ ብሯን አላዝረከረከችም፣ ወንድ እንዲበላባት አላደረገችም። የመጨረሻ ትመክራለች ሁሉ ሰውን። በነገራችን ላይ ለወንድ ብር አትስጡ፣ ለቤተሰብ ስትረዱ እንኳን በአግባቡ ነው። ለቤተሰብ እንኳን እናንተ መጀመሪያ ቁሙና ነው ቤተሰብ መርዳት ራሱ ያለባችሁ ብላ የምትመክር ጀግና ሴት ነችና አንድም አለች። እሷን ደግሞ በሚቀጥለው እነግራችኋለሁ። ፈጣሪ እንግዲህ ሁሉንም ሰዎች ወደ ሀገራቸው መልሶ የተሻለ ነገር እንዲሰሩ እመኛለሁ። ትልቅ ምኞቴ ነው።
እና ብቻ ደስ ይላል። የተንቢ በርችልን፣ እውነት በጣም በርችልን። ሌሎቹም ደግሞ ከሷ ተማሩ፣ እንማማራለን በሉ። ለማንኛውም አመሰግናለሁ።